ሰላም እንዴት ቆያችሁ ተመልካቾች? ዛሬ ይዤ የመጣሁት how to add files in OpenEDX ፕላትፎርም ነው። ይህ ማለት ኮርሶቻችሁን በምታዘጋጁ ሰዓት አስፈላጊ የሆኑ ቁሳቁሶችን እዚህ OpenEDX ፕላትፎርም ላይ መጀመሪያ ፋይሉን እንዴት አድ ማድረግ ትችላላችሁ የሚለው ነው። ለምሳሌ አንድ ዩኒት ውስጥ የሆነ ኢሜጅ መጠቀም ፈልጋችሁ ከሆነ ያ ኢሜጅ OpenEDX ፕላትፎርም ላይ አፕሎድ መደረግ ስላለበት ነው። ስለዚህ መጀመሪያ አፕሎድ ማድረጉ ይቀድማል ማለት ነው። ያንን ኢሜጅ ወይም ያንን ፋይል በፈለጋችሁበት ሰዓት ቀጥታውኑ ከOpenEDX ፕላትፎርም የሚፈጠርላችሁ ሊንክ ይኖራል። ያችን ሊንክ ብቻ አምጥታችሁ ወይም ደግሞ ኢሜጅ አድ ማድረግ ያለች ቀጥታውኑ ወደዛ ፕላትፎርሙ ራሱ ይዟችሁ ይሄዳል። ኢሜጅ ማዘጋጃ አለ። የኢሜጅ አይከኗን ክሊክ በማድረግ ቀጥታውኑ ወደ እናንተ አፕሎድ ወዳደረጋችኋቸው ፋይሎች ይዟችሁ ይገባል ማለት ነው። ያ ወደ ፕላትፎርሙ ነው። ኦልሞስት እዛው ፕላትፎርሙ ላይ ፋይላችሁን ታገኛላችሁ። ከዛ አድ እናደርጋለን። ግን መጀመሪያ እናንተ ከኮምፒውተራችሁ ላይ ከኮምፒውተር ሜሞሪያችሁ ላይ ወዴት ፋይሉ አፕሎድ መደረግ አለበት? ወደ OpenEDX ፕላትፎርም አድ መደረግ አለበት። ልክ ፋይሎችን ለምሳሌ ጉግል ድራይቭ ላይ አፕሎድ እንደምናደርገው ሁሉ OpenEDX ላይም ፋይሎቻችንን አፕሎድ ማድረግ እንችላለን ማለት ነው። ከዛ በኋላ በሊንክ ሊሆን ይችላል። አስፈላጊ ከሆነ ቀጥታውኑ ብሮውዝ አድርገን ቀጥታውኑ ከፕላትፎርሙ እዛው የምናዘጋጅበት ዩኒት ላይ አፕሎድ ማድረግ ወይም ኢሜጃችንን ወይም ፋይላችንን ማምጣት እንችላለን ማለት ነው። ያንን ለማድረግ እንዲያስችለን ይህን ቪዲዮ እንድትከታተሉ ጋብዛለሁ። እንደሚከተለው አብረን እንሰራለን ማለት ነው። ስለዚህ አንድን ፒዲኤፍ ወይም ኢሜጅ ወይም ማንኛውም ፋይል እንግዲህ ፕላትፎርሙ የሚፈቅድልንን ፋይሎች ወደ ፕላትፎርሙ አድ ለማድረግ የሚከተለውን ስቴፕ እንከተላለን። እኔ አሁን እዚህ ጋር ኦልሞስት ወደ ኮርሱ ወደ ፖርታሉ ገብቻለሁኝ። እንደምታዩት ኢንስትራክተር ላይ ነው ክሊክ ያደረኩት። ይህ ማለት ወደ ስቱዲዮ እየሄድኩ ስለሆነ ነው። ኮርሱ ፕሮጀክት ማኔጅመንት ይላል። ጎ ቱ ስቱዲዮ። እዚህ ስቱዲዮ ውስጥ ከመጣችሁ በኋላ ፋይልን አድ ለማድረግ ለመጀመሪያ ጊዜ የሆነን ፋይል ወደ ፖርታሉ ለማስገባት የምንሄደው ኮንተንት የምትለዋ ላይ ነው። ኮንተንት ላይ እንመጣና ፋይልስ እንላለን ማለት ነው። ከዛ ፋይላችሁ ሙሉ እዚህ ጋር ነው የሚቀመጠው። የእናንተ የሆኑ ያልሆኑ ፋይሎች አሉ። ለምሳሌ ያክል እዚህ ጋር ስንመጣ ባይ ዲፎልት እንግዲህ ፖርታሉ ይዟቸው የሚመጣቸው ፋይሎች ይኖራሉ። እነዚህ ፋይሎች እናንተ ፈልጋችኋቸው አስፈላጊ የሚሆኑ ከሆኑ ታስቀራላችሁ። ግን ኦልሞስት እኔ የማውቃቸው ፋይሎች አይደሉም እና እነዚህን ፋይሎች ሙሉ በሙሉ አጥፍቼ የራሴ ፋይል ብቻ እንዲኖር አደርጋለሁ። ምናልባት ከስቶሬጅ አንጻር እነዚህ የእናንተ ያልሆኑ ፋይሎች ዝም ብለው ተቀምጠው ነው እዚህ ጋር የምናገኛቸው። ግን አንዳንድ እዚህ ጋር የተቀመጡ ኢሜጆች ይኖራሉ። እነዚህን ለእናንተ አስፈላጊ ከሆኑ እያያችሁ ምን ማድረግ ትችላላችሁ፣ ማስቀረት ይቻላል። እኔ ግን ሁሉንም አጥፍቼ የራሴን ብቻ ፋይሎች እንዲኖሩኝ ስለሆነ የፈለኩት ምን አደርጋለሁ ማለት ነው። እነዚህን ለማጥፋት መጀመሪያ ከካርድ ይሄ እዚህ ጋር የምታዩት ካርድ ቪው ነው። እዚህ ጋር ያሳያችኋል። እዚህ ጋር ክሊክ ስታደርጉ ይሄው ካርድ ቪው ነው የሚለው። ስለዚህ ወደ ምን ማምጣት ይኖርብኛል? ሊስት ቪው ማምጣት ነው። ሊስት ቪው ላይ ስታደርጉት አጠቃላይ 449 ፋይሎች አሉ ነው የሚለው። ስለዚህ 449 ፋይሎች አጠቃላይ በጣም ሰፊ በብዙ ፔጅ ነው ያስቀመጣቸው። እስከ 9 ፔጅ ይሆናል እያለኝ ነው። ስለዚህ እነዚህ ፋይሎች አስፈላጊ ስላልሆኑ ምን ላደርግ እችላለሁኝ? መሰረዝ ይኖርብኛል ማለት ነው። ስለዚህ እነዛን ለመሰረዝ ሙሉ በሙሉ ይዞልኝ እንዲመጣ ምን ማድረግ ይኖርብኛል ማለት ነው። እዚህ ጋር መጥቼ ሰሌክት የምትለዋን ሰሌክት ኦል የምትለዋን ወይም ዝጋች ከመጀመሪያ የምታገኙት ቼክ ቦክስ እዚህ ጋር ምን ታደርጋላችሁ? እዚህ ጋር ክሊክ ካደረኩ ሁለተኛው ላይ እቺ የመጀመሪያዊቱን ፋይል ብቻ ነው ሰሌክት ያደረኩት። እዚህ ፔጅ ላይ ያሉትን ሙሉ ሰሌክት ለማድረግ መጀመሪያ ምን ማድረግ አለብኝ? እቺን ቼክ ቦክስ ክሊክ ማድረግ አለብኝ ማለት ነው። እንደዚህ ስቀባ 50 ፋይሎችን ሰሌክት አድርገሃል ነው የሚለኝ። ስለዚህ በየፔጁ ከመሄድ እንግዲህ አጠቃላይ እነዚህ ፋይሎች ፕላትፎርሙ የሰጣቸው 9 ፔጅ ነው። በየፔጁ ከመሄድ ምን ማድረግ ይቻላል? አጠቃላይ ወደ 449 ስለሆኑ ሰሌክት ኦል የሚለውን ክሊክ እናደርጋለን ማለት ነው። ሰሌክት ኦል የሚለውን ክሊክ ካደረጋችሁ በኋላ ቀጥታውኑ እነዚህን መሰረዝ ነው ማለት ነው። ስለዚህ ያንን ለማጥፋት አክሽን የሚለው ላይ እንሄዳለን። አክሽን የሚለው ላይ መተን ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ ማድረግ ይቻላል። ግን ምን ማድረግ እንችላለን? ዲሌት የሚለውን እንጫናለን ማለት ነው።
ስለዚህ እነዚህን ዲሌት የሚለውን ስትጫኑ ይህን ሁሉ ፋይል ልሰርዝልህ ወይ እያለኝ ነው። ዲሌት የሚለውን እጫናለሁ ማለት ነው። ይኸው ስለዚህ አሁን ዲሌት እያደረገ ነው። እንጠብቀዋለን፣ ትንሽ እንጠብቀው። ዲሌት እያደረገ ካውንት ዳውን እያደረገ ነው ፋይሎችን። ስለዚህ ወደ 0 ነው ማለት ነው እየመጣ ያለው። ስለዚህ እኔ ጋ አሁን ኦልሞስት ሁሉንም ሰርዞ ጨርሶልኛል። ስለዚህ ፋይሎችን እንዴት አፕሎድ እናደርጋለን ወደሚለው ስንሄድ ያው ለመጀመሪያ ጊዜ የሚመጣላችሁ በእንደዚህ አይነት ይሆናል። ስለዚህ ከፈለጋችሁ ሳይድ ባይ ሳይድ ከፍታችሁ ድራግ ኤንድ ድሮፕ መጠቀም ነው። ካልሆነ ግን ክሊክ ማድረግ ነው ማለት ነው። ክሊክ ስታደርጉ ብሮዝ እንድታደርጉ ይጋብዛችኋል። ስለዚህ እኔ ኮርሱ አለበት መሄድ ይጠበቅብኛል። ኮርሱ መርጣለሁ። ያው እንግዲህ ኮርስ ስታዘጋጁ አንድ ፎልደር ክሬት አድርጋችሁ ለዚህ ሆን ብሎ መዘጋጀት ይኖርበታል። ለምሳሌ እኔ አድ ማድረግ የምፈልገው የፕሮጀክት ማኔጅመንት ዲፊኒሽን ሚኒንጉን የያዘ አንድ ሰፋ ያለ ፒዲኤፍ ቢኖረኝ 5፣ 6፣ 7 ፔጅ ሊሆን ይችላል። ስለዚህ እሱን ከፍተዋለሁ ማለት ነው። ኦፕን የሚለውን ነካለሁ። ትንሽ እንጠብቃለን። ያ ይሄው ዝጋ አምጥቶልናል። አሁን ፋይላችንን ኦልሬዲ ዝጋ ምን አድርጎልናል ማለት ነው? አፕሎድ አድርጓል ማለት ነው። እንግዲህ እዚህ ጋር ከመጣላችሁ በኋላ ነው እናንተ ወደ ኮርሶቻችሁ ወደ ኮርሱ የምታስገቡት። ለምሳሌ ይሄ ምንድነው? ዶክመንት ነው። ስለዚህ ይሄን ኦልሞስት ፒዲኤፍ ፋይል ነው ማለት ነው። ሌላ አሁን ለምሳሌ ኢሜጅ ብትፈልጉ አሁን ምንድነው የምታደርጉት? አድ ፋይልስ የሚለው ላይ እንመጣለን። አድ ፋይልስ ላይ መታችሁ ይሄው ለምሳሌ ጄፒጂ ፎርማት ሊሆን ይችላል፣ ፒኤንጂ ሊሆን ይችላል። ስለዚህ እዚህ ጋር መጥቼ ፒኤንጂ ፎርማት ነው። ስለዚህ ኦፕን የሚለውን እነካለሁኝ። አሁንም ትንሽ እንጠብቅ። እዚህ ጋር አፕሎድ ያደርጋል። ይሄው እዚህ ጋር አፕሎድ ያደረገልኝ ማለት ነው። በዚህ መሰረት ኮርስ ሲለበስ ሊሆን ይችላል፣ ሌሎች አስፈላጊ የሆኑ በየኮርሶቻችሁ በየመካከሉ ለተማሪዎች በፒዲኤፍ መልኩ እንዲቀርቡላችሁ የምታስቡ ፋይሎችን በሙሉ በዚህ መልኩ አድ አድርጋችሁ በኋላ ላይ ከስተማይዝ እያደረጋችሁ በየኮንተንቱ ወይም በየዩኒቱ ማስገባት የምትችሉ መሆኑን ለማሳየት ነው። አመሰግናለሁ። መልካም ቆይታ